እግዚአብሔር ምን አደረገልሽ? ሜንጣ ነው ሞት ነበር እሷና ሰውነቷ ላይ መጀመሪያ እዚህ መቀመጫው አካባቢ ቁስል ወጣባት። ቁስል ወጥቶባት እኔ እንደውም ይተዋታል ብዬ ነበር እንትን ያልኩት። በጣም ሰውነቷ ላይ እንዳለ ወረራት እና መላሷ ሁላ ምንም መብላት አትችልም ነበረ። ማየት ብቻ ነው። በጣም ቆስሎ ነበር። እቤት ጎረቤት ጋር እንዲመታ ስትጸልይ ገባሁኝና ስትጸልይላት ከጸለይኩላት ቀን ጀምሮ በቃ በጣም ሰላም ተኝታ ነበረችው። ደረቀ ውሃ እንደመቋጠር ነገር ሆኖ ሁላ ነበር ማየት ይቻላል እዚህ ጋር እና በጣም ደህና ነች። እውነት በጣም ለውጥ አላትና ይሄን ለመሰከር ነው የመጣሁት። እንደውም ጠዋቱን ለመሰከር ነበር እየፈራሁ ነበር። አሁን የመጣሁት ጌታ የተባረከ ግን የጌታን እንትን መደበቅ አልፈለኩም። ገፋፍቶኝ ነው የመጣሁት። እግዚአብሔር ይመስገን በጣም ለውጥ አላት። ለስንት ጊዜ ነበር ያመማል? ቆይቷል ማለት ሐኪም ቤት ሁሉ ወስጃት ነበር። ጤና ጣቢያ ሽሮብና የሚቀባ ነገር አዞላት አንተ ጸለይክላት በማልመንተ ተኝታ ነው ያደረችው። ትኩሳት ሁሉ ነበር። ለሌሊት አተኛም ነበረ። እግዚአብሔር ይመስገን ከጸለይክላት ቀን ጀምሮ ተኝታ ነው ያደረችው። አጫጭቦ ለጌታ ኢየሱስ ያድናል። አሜን አሜን። ክብር ለኢየሱስ ይሁን። ከዚህ ሰዓት ጀምሮ ደግሞ ፈጽሞ ሰውነቷ ላይ የነበረው ፈጽሞ እንዲደርቅ ጸለየ። አያችሁ ሰውነቷ የሚገርም ነገር ነው። እና ይሄ ውሃ ነው የሚይዘው። ውሃ ይዞ ነበረና ልክ ከጸለይክላት ቀን ጀምሮ ለሊት በማግስቱ ያለው ደርቆ ነው ያየሁት። አጫጭቡ ዝም ብላችሁ ታላችሁ። ጌታ ክብር ይሁን። ጌታ ይባረክ። ይሄ እግዚአብሔር ካልሰራ በስተቀር ማንም ይሄን ይችላል አይችልም። ማለት አንድ ወንድም ያው ለመመስከር ፈርተው ሲናገር ነበር። እነሱ ግቢ ነው ደግሞ እሱ ይኸውና ያሼ ማለት ነው። ጌታ የተባረከ ይሁን። እና እነሱ ጋር ለመጎበኘት በሄድኩበት በዛው እሷ እዛ ቤት ነበረች። ስትጸልይላት መልእክት መጣ። ምን ሚል ሰውነቷ ላይ የሚያሳክካትና የሚያማት መማምለ እግዚአብሔር ነቀለዋል። አሜን አሜን አሜን። ሲነጋ ደግሞ ውሃ ቋጥሮ ነበረ ተነቀለ። ለብዙ ጊዜ አመማትን እግዚአብሔር ከነቀለ። ዛሬ መልእክት አለ። ዛሬ መልእክት አለ። በብዙ ነገር ውስጣችሁ ላይ እያመማችሁ ሰውነታችሁ ላይ እያስጨነቃችሁ ያለ ነገር ዛሬ ጌታ ነቅሏል። አሜን። አምናችኋል? ጌታ ነቅሎልሻል። ለጌታ ነቅሎላችኋል። እዚህ ጌታ ነቅሎልኛል። ኢየሱስ ጌታ ሰች ጋር አምጣት ልጸልይላት ፈጽሞ ከዚህ ሰዓት ጀምሮ አሜን አትሉ? አሜን አሜን ነው። ከዚህ ሰዓት ጀምሮ ከዚህ ደቂቃ ጀምሮ ሁለተኛ በዚህ ብላቴና ላይ ማንኛውም ነገር ላይ ታይ። ዛሬ ጸለየ። አሜን ዛሬ ጸለየ። አሜን ዛሬ ጸለየ። ምንጩ ይድረካል። ድገሟ በመጨረሻ በኢየሱስ ክርስቶስ ስም ጸለየ። 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 ተጽዕኖ ሁሉ ፈረሰ። በኢየሱስ ስም ፈረሰ። ባረኳቸው። ሕይወታቸው የተባረከ ይሁን። መርገም ይሰበር። በክብር ትቁም። ምንጩ የደረቀ ይሁን በኢየሱስ ስም አሜን። ተባረኪ። ለበረከቱኝ በሌላ ምስክርነት እዚህ ቆሜ እግዚአብሔር ደግሞ አሳልፎ የሚሰጥሽ ሰዎች አሉ። አሳልፎ ይስጥሽ። አሜን። ጸለይኩ በኢየሱስ ስም አሳልፎ ይስጥሽ። አሜን። አሳልፎ ይስጥሽ። አሜን። እግዚአብሔር አሳልፎ ይስጥሽ። አሜን። ጨለማ የሆነባቸው ከላቸው ላይ ይነቃል። አሜን። ጨለማ የሆነበት ነገር ከህይወቱ ላይ ይነቃል። አሜን። እግዚአብሔር አሳልፎ ሰጥቶሽ በምስጋና ትቆሚያለሽ። አሜን። አጨብጭቡ ለጌታ ክብር። አንተ ሰባታችሁ ለጌታ ክብር፣ ለጌታ ክብር ይሁንላችሁ። ኢየሱስ ያድናል። የመጨረሻ በእግሮቻችሁ ቆሙ። ጨርሱ።